ረሱሉ አለይሂ ሰላቱ ወሰላም ሰለ ዐላ ረሱልላህ ኸዲጃን እንደተለመደው ደጋግመው ሲያወሱ ምንድነው 10 ጊዜ ኸዲጃ ኸዲጃ የሚሉት? ከሷ የተሻለ አላህ ተክቶት የለም እንዴ አለቻቸው። ረሱል በዛ መልኩ ፊታቸው ሲለወጥ አይቻል አቀም ትላለ። ፊታቸው ተቀየረ። ምን አልሻሉኝ? ተነስ በአላህ ይሁንብኝ በኸዲጃ አላህ አልተካኝም። ሰው ሲያስተባብለኝ ያመነችብኝ፣ ሲያባረኝ አስጠጋችኝ፣ በገንዘቧ ዲኑን የረዳች በኸዲጃም አላህ አልተካኝም። ወራ ኮረፉኝ ትላለች። የኩርፊያ ፊት የቅሬታ ፊት አይባቸው ነበር። ሁሌም ይናገራሉ አላህ እኮ ፍቅሯን ሪዝቅ አርጎ ሰጥቶኛል ይላሉ። ወቀድ ሩዚቅቱ ሑበሃ ነው የሚሉት። መስዋዕትነት የከፈለች ሚስት ትረሳለች? አትረሳ። በምንም አትተካም። አንድም ብታገባ ሶስትም ብትጨምር የመጀመሪያዋ ፍቅር የተለየ ቦታ አለ። የከፈለችው መስዋዕትነት ውስጥ አይፋቅም። ኸዲጃን አይደለም ኸዲጃን የሚያስታውሳት ነገር ነብዩ አለይሂ ሰላቱ ወሰላም ትዝታቸው ነበር። መንገድ ላይ አንድ መካ ላይ የሆነች ሴት በእድሜ ገፋች ረሱልን አስቆመች። ረጅም ደቂቃ ወራቻቸው። እናታችን አይሻ ጠየቀች፣ ምንድነው ረጅም ሰዓት ቆየሳ? እቺ ሴት እኮ ኸዲጃ በህይወት እያለች እኛ ቤት ትመጣ ነበር አሉ። ልብ ብላችኋል? ወፋ ይባላል ሰው ለገባልህ ውለታ ቃልህን አለመብላት፣ ውለታህን አለመርሳት የነብዩ አለይሂ ሰላቱ ወሰላም ባህሪ። አላህም ልፋቷን አልተወው። አንዴ ዋሻው ውስጥ እያሉ ለርሳቸው ምግብ ልታመጣ ጋሩ ሂራን ወጣችሁ ታውቃላችሁ? እዚያ አካባቢ ያለው ወንድሞች አውቃለሁ። ተራራውን መውጣት ወንድ አይችለውም አይደለም ሴት። 1 ሰዓት ይወስዳል በእግር አድካሚ ነው። ያን ሁሉ አቆራርጣ ልትደርስ ስትል አላህ ጀብራኢልን ላከው። ጅብሪልን አንተ መሐመድ ኸዲጃ ወደ አንተ እየመጣች ነው፣ ምግብ ይዛልሃለች አለ አላህ። ከኔ የሆነን ሰላምታ ስጣታል። ከዛም ብለህ በላት አላህ ጀነት ውስጥ በሚያምር ቤት ያበስርሻል በላት። ነብዩ አለይሂ ሰላቱ ወሰላም ኸዲጃ መጣች ፊት ለፊት ሲያገኟት አላህ ሰላም ብሎሻል አሏት። ከኔ ጋር ናችሁ? ማን ነው ሰላም ያላት? ላ ኢላሃ ኢላላህ ኢነላሃ ዩቅሪኡክ ሰላም። አላህ ሰላም ይልሻል። እናታችን ኸዲጃ ደነገጠች። ከዛም ለአላህ ምላሽ ሰጠች። አላህ ወይ አንተ ሰላም አለች። ሰላም አንተ ነህ፣ ካንተም ዘንድ ነው ሰላም። ተባረክተ ያ ዘል ጀላሊ ወል ኢክራም አለች። በጀነት አላህ በሰራት ምድር ላይ ያለ። ታዲያ በየዘመኑ ኸዲጃዎችን አላህ ተክቶልን የኛዋ ኸዲጃ እናታችን ኸዲጃ ታስታውሰናለች። ይሄ ልፋትና ድካም ፍሬ አፍርቶ ዛሬ ተመለከትን። ለአንድ ፕሮግራም 2 ኡስታዝ ማግኘት በሚከብድበት ሀገራችን ውስጥ 20 ተሰለፈ። አልহামዱሊላህ ረብል ዓለሚን። ሴቶቻችን በትክክል ዲኑ ከገባቸው ምን ሊሰሩ እንደሚችል በሷ ተምረናል። ድካሟን እኔ በቅርብ አውቃለሁ። ባለቤቴም የቅርብ ጓደኛዋ ነች፣ አጋዧ ነች፣ አማካሪዋ ነች። ጭንቀቷ ቤት እሷ ነች። ቤትም ሆነ አላህ ይቀበላቸው፣ ድካማቸውን አላህ ይባርከው። እናንተ ዛሬ የተመረቃችሁ እህቶች አላህ ይቀበላችሁ። አላህ ቁርአንን እናንተ ልቦና ውስጥ ለማስቀመጥ ወስኗል፣ መርጧቸዋል። አልহামዱሊላህ በሉት። እናታችን አይሻ ሙዓሊመቱ ሪጃል ወልአጅያል ነበር የምትባለው። ወንዶችን ትውልድ የቀረጸች እናታችን አይሻ ነበረች። የዲን አልኢስላም